30ኛ ጁዝ 87ኛ ሱረቱል አዕላ በመካ የወረደች ናት። አያቱ 19 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው ሰቢሕ እስመ ረቢከል አዕላ የኃያሉን የጌታህን አላህ ስም ከጉድለት ሁሉ የራቀ መሆኑን በማሞገስ አጥራው። አለዚ ኸለቀ ፈሰዋ ያ ሁሉንም ነገር ፈጥሮ ፍጥረታትንም ያስተካከለውን አላህ አሞግስ። ወለዚ ቀደረ ፈሀዳ ፍጥረታቱ የሚሰራውን ወስኖ ወደሚገባው ሥራ ያሰማራውን አላህ አሞግስ። ወለዚ አኽረጀል መርዓ አረንጓዴ ለምለም እጽዋትን ያበቀለውን አላህ አሞግስ። ፈጀዐለሁ ጉሳአን አሕዋ ከዚያም አረንጓዴውን ተክል ጠቋራ ደረቅ ያደረገውን አላህ አሞግስ። ሰኑቅሪኡከ ፈላ ተንሳ አንተ ነቢይ ሆይ ቁርአንን አስነብበንህ እንዳትረሳው በልብህ እናረጋዋለን። ኢላ ማ ሻአ አላሁ ኢነሁ ያዕለሙል ጀህረ ወማ የኽፋ ከቁርአን አንቀጾች ውስጥ አላህ ለጥበቡ የፈለገውን ካልሆነ በስተቀር ሌሎችን አትረሳም። አላህ ግልጹንም ሆነ የሚሰወረውን ነገር ሁሉ ያውቃል። ወኑየሲሩከ ሊልዩስራ አንተ ነቢይ ሆይ ባፈጻጸማቸው ቀላል ለሆኑት ለኢስላም ህግጋቶች እናገራሃለን። ፈዘኪር ኢነፈዐት ዚክራ በግሳጼው ቢጠቀሙበትም ባይጠቀሙበትም በኢስላም መመሪያ ገስጽ። ሰየዘከሩ መን የኽሻ በግሳጼው በእርግጥ አላህን የሚፈራ ይገሰጽበታል ወይም ይጠቀማል። ወየተጀነቡሀል አሽቃ ግሳጼህንም ፈጣሪውን የማይፈራ ጠማማው ይሸሻል አይጠቀምበትም። ወለዚ የስላ ናረል ኩብራ ያ ጠማማው በትልቁ የገሃነም እሳት ውስጥ ይገባል። ثم لا يموت فيها ولا يحيا በዚያች በገሃነም ውስጥ ሞቶም አይገላገልም ሕያውም ሆኖ በተድላ አይኖርም። قد أفلح من تزكى ከሽርክና ከኩፍር የጸዳ ሰው በእርግጥ ከገሃነም እሳት ዳነ። وذكر اسم ربه فصلى በሁሉም ሁናቴ የጌታውን አላህ ስም ያወሳና ሰላቱንም የሰገደ ከገሃነም እሳት ዳነ። بل تؤثرون الحياة الدنيا እናንተ ሰዎች ግን በምድሩ ሕይወት ከገነት የበለጠ ትደነቃላችሁ ወይም ትመርጣላችሁ። والآخرة خير وأبقى የመጨረሻዋ ከሞት በኋላ ያለው የገነት ሕይወት ግን የተሻለና ዘውታሪም ነው። إن هذا لفي الصحف الأولى የዚህ ምዕራፍ መልእክት አይነት በቀድሞዎቹ ጽሑፎች ውስጥ ተብራርተዋል። صحف إبراهيم وموسى ጽሑፎቹም ለኢብራሂምና ለሙሳ ከአላህ ዘንድ የተሰጣቸው መጻሕፍት ነበሩ።